ሰላም እንዴት ናችሁ? ውድ የተከበራችሁ እና የተወደዳችሁ ጓደኞቼ፣ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። የፈጣሪ ሰላም ከእናንተ ጋር ይሁን። የሁሌ ነርቨስ ሆናለሁ ማለት ነው ቪዲዮ ሲጀምር እና እንዴት ናችሁ? ደህና ነኝ እኔ ፈጣሪ ይመስገን። እታያለሁ መሰለኝ ማዲያቴ ሁሉ ጎልቶ ወጣ። እሺ ትኩረቴን ሳልሰበስብ ነው መሰለኝ ቪዲዮ የጀመርኩት እና ዛሬ ይዤላችሁ የመጣሁት ማለት ነው ብዙ ጊዜ ከኢትዮጵያ ስንመጣ አዲስ ከሆነ በተለይ አረብ ሀገር ያልሰራን ከሆነ ችግሮች አሉብን ማለት ማናስተውላቸው ቀን የምናልፋቸው ማለት ነው። ብዙ ጊዜ እንደምታውቁት እኛ ሀገር ያው ያለው ነው ብዙ ጊዜ ያው ራሱ የሚጠብቀው ያለው ነው ወይስ እውቀት ማጣት ነው አላውቅም። ብቻ ብዙ ጊዜ ራሳችን እንጥላለን እና እዚህ ሀገር ደግሞ ንጽህና በጣም አስፈላጊ ነው። በጣም በተለይ እነሱ አጠገባቸው ምናምን ስታልፉ ምናምን ጠረናቸው ጥሩ መሆን አለበት ማለት ነው። ዋናው ነገር ነው ዋናው ማለት ነው። በጣም ከባዱና ዋናው ነገር ሞራል የሚነካ ነገር ነው የሚናገሩ ፊት ለፊታቸው ማለት ነው። እና ዛሬ በቀላሉ እናንተ ማድረግ የምችሉትን ነው ይዤ የመጣሁት አዳዲስ ከሆናችሁ ማለት ነው። የምታውቁት ታውቃላችሁ፣ ግን አዲስ ከሆናችሁ ገንዘብ ስለማይኖራችሁ ዶዶራንት ምናምን ለመግዛት፣ ሁለተኛ ነገር ደግሞ ትርፍ ከኪሳራ ነው ምንድኑ ከወጪ ማለት ነው ይህን በማድረጋችሁ። ሶስተኛ ነገር ደግሞ እኔ አሁን ሁሉ ዶዶራንት አይመቸኝም የምገዛው ሁሉ ማለት ነው። አይስማማኝም፣ አይመቸኝም ሳይሆን አይስማማኝም፣ ያሳክከኛል፣ አለርጂክ አለብኝ ማለት ነው። እና ደግሞ እዚህ ሀገር ሙቀት ስላለ ስራ ስለምንሰራ ግዴታ ነው የሆነ ይፈጠራል። ያው የሰው ልጅ ተፈጥሮ ነው። እኔ ንጹህ ነኝ እንዲህ ነኝ ማለት አይቻልም። ሁሉም የሚቀናጡት እነሱም አስሬ በቀን ስንት እየታጠቡ የብኩር አይነት የዶዶራንት አይነት እየተጠቀሙ ነው ማለት ነው። እኛን እንትን የሚያበሻቅጡን እና እኔ አሁን ይኸውላችሁ አለኝ ግን አልጠቀምም። ይሄ ምናልባት 2 ዓመት አልፎታል። ይሄኛውም እንደዛ አመት ሆኖታል ማለት ነው። አልጠቀምም። የምጠቀመው ይሄንን ነው። ምን አደርጋለሁ? ይኸውላችሁ ይሄ እንትኗን ማለት ነው። ምን አለ ጨው፣ ይሄ ጨው ነው። ልታጠብ 5 ደቂቃ ምናምን ሲቀረኝ ማለት ነው እዚህ እንዲነሰንስና ምን አይነት ፍቱን መድኃኒት መሰላችሁ? በተለይ ሴት ከሆነ እኔ ጋ ያለውን ችግር ነው የምነግራችሁ። ፔሬዳችሁ ሊመጣ አካባቢ ወይም ፔሬድ ላይ ሆናችሁ ሰውነታችሁ ይሞቃችሁ የለ ይሞቀናል። ሁላችንም ያው ተፈጥሯችን አንድ አይነት አይደል? እና ያኔ የሆነ ስራ ላይ ስለምንሆን ትኩረት ስለማናደርግ የእንትን ይመጣል ማለት ነው። ጠረን ምናምን ሊፈጠር ይችላል፣ የብብት ሽታ ምናምን ማለት ነው። እና ለሱ የሚጠቅመው ይሄ ነው። በቀላሉ ቤት ውስጥ ናቸው ማለት ነው። በተለይ ደግሞ እንደኔ ወፍራም ከሆናችሁ ምናምን ይህን አሁን ምን አደርጋለሁ? በዚህ እንዲሁም ሰፊ የለበሱ ለዛ ያልሆነም ያው በዚህ ሽልጉ ምንም አይነት እንትን ጉዳት የለውም። እኔ እጠቀማለሁ። እንዲሽት አደረገውና በቃ አሁንም ደግማለሁ። ይኸውላችሁ እንዳትፈሩ፣ ጨው ነው ምናምን ያቃጥለናል ምናምን አረግና አሁንም እኛው ላይ ከዛ 1-2 ደቂቃ ቆይቼ እጄ ታጠባለሁ ገላዬን ማለት ነው። ከዛ ለ3 ቀን ለ4 ቀን ገላችሁ ራሱ ባታጠቡ ምንም አይነት ጉዳት እንትን የለውም ማለት ምንም እንትን አያመጣም ማለት ነው። እንደኔ ቶሎ ቶሎ የሚሞቃችሁ ከሆነ ምን ያህል ዶዶራንት አድርጌ ራሱ ጠዋት ቀን ላይ ስራ ማልቤት በጣም ሙቀት ላይ ቆይቼ ስመጣ የዶዶራንቱ ሽታ ራሱ ይለብሽኝ አልወደውም ማለት ነው። ከላቤ ጋር ተጨምሮ ምን አይነት እንደሚወጣ አሁን ግን ናቹራል ማለት እንግሊዘኛ እየተለማመድኩባችሁ ነው። ገላችሁ ነው ምንም አይነት ሽታ የለውም። ትታጠባላችሁ፣ ቁጭ ትላላችሁ። ለ3 ቀን ለ4 ቀን ገላችሁ ራሱ ባታጠቡ አይ ምሳሌውን ነው የምላችሁ። ምንም ነገር የለም ነው የምላችሁ። በዚህ ሀገር ነው ግዴታ በቀን አንዴ ቢያንስ የሚታጠብ የለም። 2 እንኳን ቢቀር
እና ፍቱን መድኃኒት ነው። ቀላል ነገር ነው። ይችን አንዷን ሎሚ ለ3 ቀን ምናምን መጠቀም እንችላለን። እንዲች እንትን እያለ ማለት ነው። ግማሿን ለ3 ቀን ማድረግ እንችላለን። ወጪም ቆጣቢ ነው። እንደገና ደግሞ ይሄ አለርጂክ ምናምን ካለባችሁ አይ ካለባችሁ የዶዶራንት አለርጂክ ምናምን አሁን እኔ ምንድን ነው ፋና ምናምን ይሉታል ዶዶራንት ማለት ነው። ልክ እንደተቀባ ማሳከክ ነው የሚጀምረው ሰውነቴ እንዳለ ማለት ነው። አይስማማኝም። በቀላሉ ቤት ውስጥ በሚገኝ የምታረጉና በዛ ላይ የራሳችሁ እንትን ነው የሚኖረው። ንጹህ ቆዳ ምንም አይነት የለም ምንቀባባው። ከዛ እንዲያርገን ታጥበን ማለት ነው ስንወጣ ራሱ የሆነ ትንሽ ሽቶ አርከፍክፈን ስንወጣ ንጹህ ገላችን ጥሩ ጠረን ይኖረናል ማለት ነው። አይረባብሽም። እዛው ላይ ግን ዶዶራንት ደፍድፈንበት እንደገና ደግሞ አሁንም ፀሐይ ላይ ወጠን ሽቶ እንትን ብለን በጣም ነው የሚረባብሽው ሽታው ራሱ። በዛ ላይ የብብት ሽታ ደግሞ በጣም ነው የሚያስጠላው ሰው ባጠገባችሁ ሲያል ማለት ነው። ሌላ ችግር ደግሞ ሌላ ከኋላ ችግር ካለባችሁ የምትጨናነቁ ልጆች ምናምን ማለት ሽታ ምንም ሳይኖርባችሁ የምትጨናነቁ ልጆች አሁን እኔ መጀመሪያ ዱባይ ላይ ሂጄ የሆነ ያው ለኛ አዲስ አለ ሽታ ብለው በአረበኛ ሪያ ብለው ሲጮሁ ጭንቅላታችን ላይ ነው እንትን የሚለው እንደ ትልቅ እንትን ነው ይሹ ነው የሚያደርጉት ማለት ነው። እነሱን ታውቃቸዋላችሁ እና ተጽዕኖ አድርጎብኛል ማለት ነው። ንጹህ ነኝ፣ ምንም ነገር የለብኝም። ሰው እንትን ካለ ሄዶ ይታከማል። ቀላል ነገር ነው ይሄ ማለት ነው። ግን ሁሌ ትሳቀቃላችሁ ባጠገባችሁ ስታልፉ ምናምን እና ተጠቀሙበት። በተለይ አዳዲስ የምትመጡ አሁን አንዳንድ ቤት ዝም ብለው ልክ እንዳዩዋችሁ ባጠገባቸው ስታልፉ ምናምን አዲስ ወስደዋችሁ ማለት ነው ቢሮ ምናምን ቆይታችሁ አይደለም የምትሄዱት። በእርግጥ ሎሚ ታገኛላችሁ ፍሪጅ ውስጥ ችግር የለውም። ሎሚ አይጠፋም ብዙ ጊዜ አረቦች ቤት እና ልክ እንደሄዳችሁ ባጠገባችሁ ምናምን ስታዩ የሆነ ጠረን ካለ ወዲያው ነው ወደ ቢሮ የሚመልሷችሁ። በቃ ይሄ ጉዳይ ሆኖ ማለት ነው። ቀላል ጉዳይ አይደለም እዚህ ሀገር። አንድ ደግሞ ምንድነው ይሄ ጡት ማስያዣ ቢሮ መልሰዋት አንድ ልጅ በፊት ቢሮ ያየሁት ማለት ነው። አረበኛ አትችልም። ኢትዮጵያ በለመደችው ሁለት ነገሮችን እንዳትሳሳቱ፣ ይሄንና እንደገና ጡት ማስያዣ ማለት ነው። ጡት ማስያዣ ሳታደርግ አገሯ ላይ በለመደችው ዝም ለስራ ትሰራለች ልጅቷ ማለት ነው። አረበኛ አትችልም፣ አዲስ ናት። ከዛ ወዲያው ነው አንጠልጥላ ቢሮ ነው ይዛት ሄደች። እኔ ያለሁበት ላይ ነው አረበኛ ተርጉሚ ተብዬ እኔ ለራሴ በደንብ አልችልም አረበኛ ያኔ ንገሪያት ምናምን ምንድነው ምናምን ተብሎ አይ እኔ በቃ ገልጹን ተናገርኩኝ። እኛ ጋር በእኛ ባህል ቤት ውስጥ ምናምን ሲሆን ብዙም እንትን ትኩረት አይሰጠውም እንደ ትልቅ ነገር እና በዛ አስባ ነው እንጂ ምንም ክፋት ኖሮባት አይደለም ምናምን ብዬ ተናገርኩኝ። ከዛ እየተጠቃቀሱ እየተሳሳቁብኝ ነበር። የራሳቸው ጉዳይ ነው፣ የኔን ሀቅ አውጥቻለሁ። እና ግን እዛ በጣም ሲያበሻቅጧት ነበር። ወንዶች አሉ ልትታይ ነው ወይ የእሷን እንትን ብላ አሰበስብ። ሴትዮዋ በጣም ነበር ስታብድ የነበረው ማለት ነው። እና እነዚህም ሁለት ነገሮች ተጠንቀቁ። ለአዳዲስ ልጆች ቪዲዮ የሚደርስ ከሆነ ይጠቅማቸዋል ብዬ ተስፋ አደርጋለሁ። እንግዲህ እኔ ያየሁትን ነው እና ተጠንቀቁ፣ ተጠቀሙበት። በቀላሉ የሚገኝ ነገር ስለሆነ ቪዲዮን ገልብጬ ስለሆነ የምሰራው ዛሬ ያው ይህን ልነግራችሁ ነበር የመጣሁት። ተስፋ አደርጋለሁ እንደምትጠቀሙበት። ደህና ሁኑልኝ። እናንተ እንትን